የአዲስ አበባ ጉዳይ በመጀመሪያ የአዲስ አበባ ነዋሪዎች ጉዳይ ነው። ነዋሪዎቿ ሳይሳተፉበት ሳይስማሙበትና ፍላጎታቸው ሳይከበር ስለ ከተማዋ የሚደረግ ማንኛውም የግዴታ ውሳኔ ተቀባይነት የለውም። የአዲስ አበባ ጉዳይ በ4000 ሰዎች የሚወሰን አይደለም። አራዳ የአዲስ አበባ ልጆች ህብረት የፖለቲካ እንቅስቃሴ ወቅታዊ መግለጫ። አዲስ አበባ የጥቂት ባለስልጣናት የፓርቲ ካድሬዎች ወይም በመንግስት ተመርጠው በአንድ አዳራሽ የተሰበሰቡ ጥቂት ሺህ ሰዎች የሚወስኑባት ከተማ አይደለችም። የአዲስ አበባ የወደፊት ዕጣ ፈንታ በጉልበት፣ በጫና፣ በፍርሃት ወይም በተዘጋ የውሳኔ ሂደት ሊወሰን አይችልም። ከተለያዩ ክልሎች የመጡ ተመካካሪዎች በጫና በማስፈራራት ፊርማ እንዲሰጡ ቢገፋፉም አንፈርምም ብለው መቆማቸውን እናከብራለን። ይህ የሐሳብ ነጻነትን፣ የህዝብ መብትና የነገ ትውልድ ማሰብ ኃላፊነትን የሚያሳይ አቋም ነው። የአራዳ የአዲስ አበባ ልጆች ህብረት ግልጽ አቋም አለው። አዲስ አበባ በጉልበት ወደ ማንኛውም ክልል እንድትካተት አንፈቅድም። የከተማዋ የፖለቲካ ዕጣ ፈንታ፣ የአስተዳደር ሁኔታ፣ የመሬትና ንብረት መብትና የነዋሪዎቿ የወደፊት ህይወት በጥቂት ሰዎች ስብሰባ የሚወሰን አይደለም። የአዲስ አበባ ጉዳይ በመጀመሪያ የአዲስ አበባ ነዋሪዎች ጉዳይ ነው። ነዋሪዎቿ ሳይሳተፉበት ሳይስማሙበትና ፍላጎታቸው ሳይከበር ስለ ከተማዋ የሚደረግ ማንኛውም የግዴታ ውሳኔ ተቀባይነት የለውም። አንድ ከተማ የማንኛውም ዘር ብቻ ንብረት አይደለችም። አዲስ አበባም በዘር ወይም በጎሳ ብቻ የምትወሰን ከተማ ሳትሆን በብዙ ማንነቶችና በብዙ ትውልዶች የተገነባች ከተማ ናት። ስለዚህ የከተማዋን የፖለቲካ ዕጣ ፈንታ በአንድ ወገን ፍላጎት ላይ መመስረት ለከተማዋም ሆነ ለሀገሪቱ ዘላቂ መፍትሄ አይሆንም። የአራዳ የአዲስ አበባ ልጆች ህብረት እንደ ፖለቲካ እንቅስቃሴ የተቋቋመው ይህንን መርህ ለማስጠበቅ ነው። አዲስ አበባ ለነዋሪዎቿ፣ የነዋሪዎቿ ድምጽ ለከተማዋ የወደፊት አቅጣጫ ዋና መሰረት መሆን አለበት። የከተማዋ የባለቤትና የዜጎች መብት ጥያቄ በሰላማዊ በህጋዊና በዲሞክራሲያዊ ትግል እናስቀጥላለን። የአዲስ አበባ ልጆች ድምጻቸው እንዲሰማ፣ መብታቸው እንዲከበርና ከተማቸው በግዴታ እንዳትወሰድባቸው በተደራጀ የፖለቲካ እንቅስቃሴ እንታገላለን። 4000 ሰዎች ቢፈርሙም የአዲስ አበባን ህዝብ ድምጽ አይተኩም። አዲስ አበባ የምትወሰነው በጉልበት አይደለም፣ በህዝቧ ፍቃድ ነው። አዲስ አበባ ለነዋሪዎቿ፣ የከተማዋ ዕጣ ፈንታ በነዋሪዎቿ ድምጽ። አራዳ የአዲስ አበባ ልጆች ህብረት ነሐሴ 2018 ዓመተ ምህረት